ኦሪት ዘፍጥረት ምዕራፍ 21። ስለዚህ እግዚአብሔር በተናገረው መሰረት ለሳራ መልካም በማድረግ የገባውን ቃል ኪዳን ፈጸመላት። ስለዚህም ጸንሳ በእርጅናው ጊዜ ለአብርሃም ወንድ ልጅ ወለደችለት። ልጁም የተወለደው በዚህ ጊዜ ይወለዳል ተብሎ እግዚአብሔር በተናገረበት ጊዜ ነው። አብርሃም ሚስቱ ሳራ የወለደችለት ልጅ ይስሐቅ ብሎ ስም አወጣለት። ይስሐቅ ከተወለደ ከ8 ቀን በኋላ እግዚአብሔር ባዘዘው መሰረት አብርሃም ገረዘው። ይስሐቅ በተወለደ ጊዜ አብርሃም 100 ዓመት ሞልቶት ነበር። ሳራ እግዚአብሔር ደስታና ሳቅ አመጣልኝ፣ ስለዚህ ይህንን ነገር የሚሰማ ሁሉ ከእኔ ጋር ይስቃል አለች። ቀጥላም ሳራ ለአብርሃም ልጅ ወልዳ ታጠባለች ብሎ የሚናገር ከቶ ማን ነበር? አሁን ግን እነሆ በእርጅናው ዘመን ወንድ ልጅ ወለድኩለት አለች። ልጁም አድጎ ጡት መጥባት ተወ። ጡት ባስጣሉትም ቀን አብርሃም ታላቅ ግብዣን አደረገ። ግብፃዊቷ ጋር ለአብርሃም የወለደችለት እስማኤል ከዕለታት አንድ ቀን ሳራ ከልጇ ከይስሐቅ ጋር ሲጫወት አየችው። ሳራም አብርሃምን ይህችን አገልጋይ ከነልጇ ወዲያ አባርልኝ፣ የዚህች አገልጋይ ልጅ ከልጄ ከይስሐቅ ጋር አብሮ መውረስ አይገባውም አለች። አብርሃምም ስለ ልጁ ስለ እስማኤል በብርቱ ተጨነቀ። እግዚአብሔር ግን አብርሃምን ስለ ልጁና ስለ አገልጋይቱ ስለ አጋር አትጨነቅ፣ ዘር የሚወጣልህ በይስሐቅ በኩል ስለሆነ ሳራ የምትልህን ሁሉ አድርግ፣ የአገልጋይቱም ልጅ የአንተ ልጅ ስለሆነ ታላቅ ሕዝብ እስኪሆን ድረስ ዘሩን አበዛዋለሁ አለው። በማግስቱ ጠዋት አብርሃም በማለዳ ተነሳ፣ ጥቂት ምግብ ውሃም በአቁማዳ ሞልቶ ለአጋር ሰጣት። ልጁንም በጀርባው አሳዝሎ ከቤት አስወጣት። እርሷም ከዚያ ወጥታ በቤርሳቤ በረሃ ትንከራተት ጀመር። በአቁማዳ የነበረው ውሃ ባለቀ ጊዜ ልጁን በቁጥቋጦ ስር አስቀመጠችው። እርሷም ልጄ ሲሞት ማየት አልፈልግም በማለት ቀስት ተወርውሮ የሚደርስበትን ያህል ርቃ ተቀመጠች። እዚያም ሆና ታለቅስ ጀመር። እግዚአብሔርም ልጁ ምርር ብሎ ሲያለቅስ ሰማ። የእግዚአብሔርም መልአክ ከሰማይ አጋር ሆይ የምትጨነቂበት ነገር ምንድነው? እግዚአብሔር የልጁን ለቅሶ ሰምቷልና አይዞሽ፣ አትፍሪ። ተነሺ ሂጂ፣ ልጁን አንስተሽ እቀፊው፣ የእርሱንም ዘር አበዛለሁ፣ ታላቅም ሕዝብ አደርገዋለሁ አላት። በዚህም ጊዜ እግዚአብሔር ዓይኖቿን ከፈተላትና አንድ የውሃ ጉድጓድ አየች። ሄዳም በአቁማዳ ውሃ ሞላች፣ ለልጇም አጠጣችው። ልጁ እያደገ በሚሄድበት ጊዜ ሁሉ እግዚአብሔር ከእርሱ ጋር ነበር። በፋራንም በረሃ ኖረ፣ ቀስት በመወርወርም የታወቀ አዳኝ ሆነ። እናቱም ከአንዲት ግብፃዊት ጋር አጋባችው። በዚያን ጊዜ አቤሜሌክ ከሰራዊቱ አለቃ ከፊልኮል ጋር ሄደና አብርሃምን በምታደርገው ሁሉ እግዚአብሔር ካንተ ጋር ነው፣ እኔንም ሆነ ልጆቼን ወይም ዘሮቼን በማታለል እንዳትበድል እዚህ በእግዚአብሔር ስም ማልልኝ። እኔ ለአንተ ታማኝነትን አሳይቻለሁ፣ አንተም ለእኔና ለዚህች መጻተኛነት ለምትኖርባት አገር ታማኝነትን እንደምታሳይ ማልልኝ አለው። አብርሃምም እሺ እምላለሁ አለው። አብርሃም የአቤሜሌክ አገልጋዮች ስለወሰዱበት የውሃ ጉድጓድ ለአቤሜሌክ አቤቱታ አቀረበ። አቤሜሌክም ይህን ያደረገው ማን እንደሆነ አላውቅም፣ አንተም አልነገርከኝም፣ ይህን ነገር ገና ዛሬ መስማቴ ነው አለው። ከዚህ በኋላ አብርሃም ብዙ በጎችና ከብቶች አምጥቶ ለአቤሜሌክ ሰጠው። በዚያ ቀን ሁለቱም የስምምነት መሐላ አደረጉ። በዚያ ጊዜ አብርሃም 7 ሴት በጎችን ከመንጋው ለየ። አቤሜሌክም እነዚህን 7 ሴት በጎች ለይተ ያቆምካቸው ለምንድን ነው አለው። አብርሃምም እነዚህን 7 ቄቦች ተቀበለኝ፣ እነርሱን ከተቀበልከኝ
ይህን ጉድጓድ የቆፈርኩ እኔ መሆኔን ታረጋግጣለህ አለው። ሁለቱ ተማምለው የተስማሙበት ስፍራ በመሆኑ የዚያ ቦታ ስም ቤርሳቤ ተባለ። ይህንን ስምምነት በቤርሳቤ ካደረጉ በኋላ አቤሜሌክና የሰራዊቱ አለቃ ፊኮል ወደ ፍልስጤም ምድር ተመለሱ። ከዚህ በኋላ አብርሃም በቤርሳቤ ታማሪክ ዛፍ ተከለና ለዘላለማዊው አምላክ ለእግዚአብሔር ሰገደ። አብርሃም በፍልስጤም ምድር በእንግድነት ለረጅም ዓመት ኖረ።